ምንድነው ችግሩ አይኔ የሚበልጥ ነገር ሲያይ ስለኖረ እኮ ነው መጨረሻ የናቋት እኮ ማይናቀውን ሳከብረው የኖርኩትን ከዚህ በላይ ከተማ የለም ከዚህ በላይ ቤት የለም ከዚህ በላይ ግቢ የለም ስለነበርኩትን እንድንቀው ያረገ የሆነ ነገር ሳይከርም እኮ ነው ሰው እኮ ሲያይ የከረመው ጨለመ የሚሏችሁ እኮ የኛ አምፖል ጨልሞ አይደለም በጣም የሚያበራ ሲያዩ ከርመው እኮ ነው ኢየሱስ እኮ ልክ እንደዛ ነው ወንድሞች እናቶች ስታከብሩ የነበራችሁትን በሙሉ እኮ ያስንቃችኋል ወንድሞች እናቶች ኢፍታም into an encounter ከሱ ጋር እኮ ኢንካውንተር ቢኖረን ብናየው ኢሳይያስ እኮ ናቃው አካባቢውን ዞር ብሎ ሲያየው ምን አይነት ከንፈራቸው የረከሱባቸው ሶሳይቲ እኔ ራሴ ከንፈር የረከሰብኝ ያስባለም አየዋ እግዚአብሔርን አየሁት ከፍ ባለ ዙፋኑ ላይ አየሁት ሲዞር ቆሽሾበታል አንዳንድ የከበሩ ነገሮቻችን እኮ ቆሻሻ ናቸው ቆሻሻነታቸው ያልታየን እኮ የከበረውን ስላላየን ነው የእግዚአብሔር መንግስት የከበረች ስለሆነች መገለጧ በጣም አደገኛ ነው የከበረ የሚመስለውን ሁሉ ያስንቃቸዋል ትልቅ የመሰለንን ትንሽ ያደርገዋል ለመጣል የሚያንገዳግደንን ያስጥለናል በደስታ ንጹህ የመሰለንን ቆሻሻ ያደርገዋል እግዚአብሔር የመገለጥ ዘመን ያርግላችሁ